የአርቲስት ሃጫሉ ሁንዴሳ መታሰቢያ የመሰሉ ፋንታውን አነጋጋሪ ኢንተርቪው ሜላቅ ቀለመወርቅ ላይ የተሰነዘረ ስላለው ትችት እና ሌሎችን የመዝናኛ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ሰላም የሽክቱ ቤተሰቦች እንደምን አላችሁ? ሳምንቱን የመዝናኛ ዜናዎች ሹክ ልንላችሁ መተናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሼሬ ኮክ ወደ ገበያ ተመልሷል። ከ10 ዓመት በፊት በኮካ ተጠቃሚዎች ዘንድ ተወዳጅ የነበረው ሼሬ ኮክ በድጋሜ ለገበያ ቀርቧል። የተለያየ ሰው ስምን የያዙ የኮካ ፕላስቲክ ጠርሙሶችን ለገበያ ሲያቀርብ የነበረው ኮካ ለ10 ዓመታት ከተቋረጠበት በድጋሜ ማቅረብ ጀምሯል። ይህንንም በማስመልከት በሸራተን አዲስ ታዋቂ አርቲስቶች፣ ባለሀብቶች፣ ቲክቶከሮች እና ሌሎች ተጋባዥ እንግዶች በተገኙበት የመክፈቻ ስነ ስርዓት ተከናውኗል። በፕሮግራሙም ላይ አርቲስት ሚካኤል በላይነህና ዳዊት መለሰ ስራዎቻቸውን አቅርበዋል። ኮካም የተለያዩ ስሞችን እንደጨመረ ገልጾ ኑ ስማችሁን ፈልጉ ሲል ጋብዟል። የፍቅር ከተማ ተብላ በምትጠራው ድሬ አግራሞትን የፈጠረ ክስተት አስተናግዳለች። በድሬ ከተማ በልዩ ስሙ 7ኛ ተብሎ በሚጠራው አካባቢ ነክቶበት የተገኘ ጅብ በአካባቢው ነዋሪዎች በደረሰበት ከፍተኛ ድብደባን በመሸሽ ወደ አካባቢ ፖሊስ ጣቢያ ቢሮ ውስጥ ራሱን በመደበቅ ራሱን ከጥቃት ማትረፍ መቻሉን ነዋሪዎቹ ተናግረው የአካባቢ ፖሊስ ማህበረሰብን በማረጋጋት ጅቡን ከምሽቱ 4 ሰዓት ላይ ከዱር እንስሳት ጥበቃ ጋር በመወያየት ወደ ጫካ መልቀቃቸውን አሳውቀዋል። 5 ዓመት በፊት ከዚህ ዓለም በሞት የተለየው ተወዳጁ የአፋን ኦሮሞ ሙዚቃ አቀንቃኝ እንዲሁም የግጥምና ዜማ ደራሲ የነበረው የአርቲስት ሃጫሉ ሁንዴሳ መታሰቢያ ሳምንት ተከብሯል። በህይወት ያለፈበትን ሳምንት ለመዘከር በየዓመቱ የሚደረገው ይህ ዝግጅት በአድናቂዎቹና በወዳጆቹ በተደረጉ የተለያዩ ዝግጅቶች ተከብሮ አልፏል። በመጪውም ሳምንት በሃጫሉ ሁንዴሳ ፋውንዴሽን በሚዘጋጀው ሃጫሉ አዋርድ የሚደረግ ሲሆን የዝግጅቱ ማጠቃለያ እዛ ላይ ይደረጋል። ለአራተኛ ጊዜ የሚደረገው የሃጫሉ ሁንዴሳ አዋርድ በተለያዩ የአፋን ኦሮሞ ግጥምና ዜማ፣ የሙዚቃ ቪዲዮ፣ ኮሪዮግራፊ እና ሌሎች ዘርፎችን ጨምሮ በጥቅሉ በ12 ዘርፎች የሚከናወን ይሆናል። ሃጫሉ ሁንዴሳ ፋውንዴሽን ይህንን አዋርድ ሲያዘጋጅ የተሻሉና የበቁ ድምፃውያንን በማፍራት የሙዚቃ ዘርፉን በማነቃቃት የአርቲስት ሃጫሉ ሁንዴሳን ሌጋሲ ለማስቀጠል ታስቦ እንደሆነ አዘጋጆቹ ገልጸዋል። ከኤልያስ መልካር ጋር በመሆን አትሽሺ ጀንበር አልበምን ለህዝብ ያደረሰችው መሰሉ ፋንታውን ከሰሞኑ አነጋጋሪ ቃለ መጠይቅ አድርጋለች። አርቲስቷን በቃለ መጠይቁ ላይ በ13 ዓመት ነበር ያገባው ስትል የገለጸች ሲሆን በ14 ዓመቷም የመጀመሪያ ልጇን እንደወለደች መናገሯ አግራሞትን ጭሯል። አርቲስቷ በአልበሟ ላይ ወይ ልምጣ ወይ ምጣ፣ እንግዲህ መሸ፣ እንደዚሁም ባንተነው ማማሬ የተሰኙ ስራዎቿ ተወዳጅነትን ያተረፉ ናቸው። መሰሉ በኤልያስ መልካሞት ላይ በምትሰጣቸው አስተያየቶች እንዲሁም በምሽት ቤቶች ናይት ክለብ ውስጥ በምታደርጋቸው ልብሶችና እንቅስቃሴዎች በየጊዜው መነጋገሪያ ርዕስ ሆናለች። በቅርቡ በገሚስ አልበም ወይም ኢፒ ወደ አድማጮች የደረሰው አርቲስት ብስራት ሱራፌል ማለፊያ ሲል የሰየመውን የሙዚቃ ድግስ በሚሊኒየም አዳራሽ አቅርቧል። ከሁለተኛው አልበሙ በኋላ ከአድናቂዎች ጋር ለመጀመሪያ ጊዜ የተገናኘው አርቲስቱ በመድረኩ የተለያዩ ስራዎችን አቅርቧል። ከብስራት ሱራፌል በተጨማሪ አብነት አጎናፍርና ሜላቅ ቀለመወርቅ በመድረኩ ላይ ደምቀው ያመሹ ሲሆን የተለያዩ የኪነ ጥበብ ባለሙያዎች በድግሱ ላይ ታድመውበታል። ሁለት የተሳካ አልበም ለአድማጭ ያደረሰው ብስራት በቅርቡም የጠይም ፈረንጅ የተሰኘ ገሚስ አልበም ያቀረበ ሲሆን ገዙ የተሰኘው ሙዚቃውም ብዙ አድማጮችን አግኝቷል። በቢቲ ክሬቲቭ እና አደይ ሚውዚክ ፌስት በጋራ በመሆን ባዘጋጁት የሙዚቃ ድግስ ላይ ብስራት ሱራፌል እና አብነት አጎናፍር 1.5 ሚሊዮን ብር እንደተከፈላቸውም ተነግሯል። አንጋፋው ጋዜጠኛ ደረጀ ኃይሌ የጃምቦ ሪል ስቴት አምባሳደር መሆኑን ሪል ስቴቱ ይፋ አድርጓል። በቅርቡ 60ኛ ዓመት የልደት በዓሉን ያከበረው ጋዜጠኛ ደረጀ ኃይሌ በቅርቡ ከዚሁ ሪል ስቴት የመኖሪያ ቤት እንደተረከበ ይታወሳል። ጋዜጠኛውና የሪል ስቴት ተቋሙ በጋራ በመስራት የሚያስችላቸውን የጋራ ስምምነት በዛሬው ዕለት ተፈራርሟል። በህይወት ዘመኔ የምችለውና የማውቀው ስራ ጋዜጠኛነት ብቻ ነው ያለው ጋዜጠኛው ሙያውን ግን የልፋቱን የሚከፍል ባለመሆኑ ብዙ ሊሰራበት ይገባል ሲል አሳስበዋል። በዩቲዩብ ከምናውቃቸውና ተወዳጅነትን ካተረፉ ፖድካስቶች መካከል የሚጠቀሰው ደጃፍ ፖድካስት ምዕራፍ 3 እንደተጠናቀቀ አሳውቋል። በዳዊት ተስፋዬ ተዘጋጅቶ የሚቀርበውና በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም በኪነ ጥበብ ዘርፎች ላይ የሚያተኩረው ይህ ፖድካስት በአጭር ጊዜ ተወዳጅነትን አትርፏል። በምዕራፍ 3 የተለያዩ ባለሙያዎችን ያቀረበ ሲሆን
ከነዚያ ውስጥም ከበረከት በላይነህ፣ ሚካኤል በላይነህ፣ መሰረት አበጀ እንዲሁም አላዛር አስግዶም ጋር ያደረገው ቆይታ የብዙዎችን ቀልብ የገዛ ነበር። የፕሮግራሙ አዘጋጅ ዳዊት ተስፋዬ የደጃፍ ፖድካስት ምዕራፍ 3 ተገባዷል። አብራችሁን ስለነበራችሁ ከልብ እያመሰገንን በምዕራፍ 4 በቅርብ ጊዜ እንመለሳለን ሲል በማህበራዊ ትስስር ገጹ ላይ አጋርቷል። ከፊልሙ ዓለም ጎራ ስንል በአናምኤል ኢንተርቴይንመንት ተዘጋጅቶ የቀረበው 11 ሰዓት ከ59 የተሰኘው ፊልም ሰኔ 16 ለምርቃት በቅቷል። ፊልሙ የ1 ሰዓት ከ43 ደቂቃ እርዝማኔ ያለው ሲሆን ፊልሙን ሰርቶ ለማጠናቀቅ 2 ዓመትና 4 ሚሊዮን ብር እንደጨረሰ ተገልጿል። በፊልሙ ላይ አርቲስት ካሳሁን ፍስሐ ማንዴላ፣ አርቲስት ሙሉዓለም ጌታቸው፣ አርቲስት ዘላለም ይታገሱ በትወና የተሳተፉ ሲሆን ደራሲ ኤልያስ፣ ዳይሬክተር አማሃ ዱጉማ፣ ፕሮዲውሰር ዮሳክ ዮናስና ናትናኤል ሄኖክ ተሳትፈውበታል። በምርቃቱ ላይ በርካታ የኪነ ጥበብ ታዳሚዎች፣ የፊልም ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በብሔራዊ ቲያትር ተመርቋል። በተያያዘ የፊልም ዜና ተወዳጅነትንና አነጋጋሪነትን ያተረፈው ልጅስ የተሰኘ አዲስ የካናል ፕላስ የቴሌቪዥን ድራማ ሰኔ 18 ፍጻሜውን አግኝቷል። ድራማው 42 ተከታታይ ክፍሎች ያሉት ሲሆን በሳምንት 2 ጊዜ ቅዳሜና እሁድ ከምሽቱ 1 ሰዓት ጀምሮ በቃና ቲቪና በካናል ፕላስ እስከ 5ኛው ክፍል ድረስ የቀረበ ሲሆን ከክፍል 5 በኋላ በካናል ሲኒማ ሲተላለፍ ቆይቷል። ድራማው በሰማኸኝ አይችልሁማ ዳይሬክት የተደረገ ሲሆን አርቲስት ዳንኤል በመሪነት ተውኖበታል። ፊልሙ ከልብ አንጠልጣይ ዘውግ ሲመደብ በርካታ ታዋቂና አዳዲስ ተዋናይን አካቷል። ነገር ግን ይህ የቴሌቪዥን ድራማ በብዙ ማህበራዊ ሚዲያ ላይ እየተተቸ ይገኛል። የፊልሙ ሐሳብ የተወሰደው ዘ ባድላንድ ከሚለው የአሜሪካ ፊልም የተወሰደ እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። ወደ ሙዚቃ ኢንዱስትሪው ጎራ ስንል ድምጻዊ ጃኪ ጎሲ አምናለው የተሰኘ ሙዚቃ ክሊፕ በራሱ የዩቲዩብ ቻናል ለአድማጮች አደርሷል። አምናለው የተሰኘ ሙዚቃ ከ5 ዓመት በፊት ለህዝብ ከደረሰው ባላምባራስ ከተሰኘው አልበም ላይ የተወሰደ ነው። ከ5 ዓመት በፊት የተለቀቀው ይህ አልበም በወቅቱ ተወዳጅነትን ያተረፈ ሲሆን በውስጡም እንዳሞራው፣ እንደቀላል እንዲሁም አምናለው የተሰኙ ስራዎች የሙዚቃ ቪዲዮ ክሊፕ በተለያዩ ጊዜያት ተሰርቶላቸዋል። በተያያዘም የሙዚቃ ዜና አንጋፋው የአፋን ኦሮሞ ሙዚቃ አቀንቃኝ የሆነው ቀመር የሱፍ የራሱን የዩቲዩብ ቻናል ለአድናቂዎቹ አስተዋውቋል። በተለያዩ የአፋን ኦሮሞ ሙዚቃዎች የሚታወቀው ቀመር ሄሎ፣ ሸጎዬ፣ ድሬ እና ኦሮሚያ በሚሉ ስራዎቹ በብዙዎች ዘንድ ተወዳጅነትን አትርፎለታል። የአርቲስቱ የቀደሙ ስራዎች ከዚህ ቀደም በሲዲ እንዲሁም በተለያዩ የዩቲዩብ ቻናሎች ላይ የሚገኙ ሲሆን አሁን ግን አርቲስቱ በራሱ ስም በሰየመው የዩቲዩብ ቻናል ላይ በድጋሚ ለአድማጮች አድርሷል። በተያያዘም አርቲስቱ በሙዚቃ የቆየበት 50ኛ ዓመት ክብረ በዓል ለማክበር ዝግጅት ላይ እንደሚገኝ ያሳወቀ ሲሆን አዲስ የሙዚቃ አልበምም ለአድማጮች የሚያደርስ ይሆናል። ቀመር የሱፍ ከኦሮምኛ ሙዚቃ በተጨማሪ ከ10 በላይ ቋንቋዎችን የተጫወተ ሲሆን ሙዚቃዎቹንም ከ48 ሀገራት በላይ ተዘዋውሮ ያቀረበ አርቲስት ነው። ከአልበሙ መለቀቅ ተከትሎ በተለያዩ ቦታዎች ላይ የሙዚቃ ድግስ የሚያቀርብ ይሆናል። በቅርብ ጊዜ የሙዚቃ ኢንዱስትሪውን በመቀላቀል አሉ ከሚባሉ ወጣት ድምጻውያን መካከል የአድማጭን አድናቆት ያተረፈችው በተለያዩ የሙዚቃ መድረኮች ላይ የምናቃት እንዲሁም የተለያዩ ነጠላ ዜማዎችና ከ2 ዓመት በፊት የራሷን አልበም በመልቀቅ ወደ አድማጭ ልብ የገባችው ሜላት ቀለመወርቅ በመድረክ ስራዎቿ እንዲሁም በሙዚቃ ክሊፖቿ በምትለብሳቸው ልብሶች ትችትን እያስተናገደች ትገኛለች። ነገር ግን ድምጻዊቷ ይህን ትችት አላስተናግድም በሚል መልኩ ተመሳሳይነት ያላቸውን ልብሶች በመልበስ የተለያዩ መድረኮች ላይ ተመልክተናታል። ለሳምንት የነበሩን የመዝናኛ ዜናዎች እነዚህን ይመስሉ ነበር። አዳዲስ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።